99 ጊዜ የምትጨነቂውና 99 ጊዜ ተስፋ የምትቆጨው የምታለቃቅሽው ስትሞቺ አፈር ውስጥ ነው የምትገቢው። ከተቀበርሽ በኋላ ሰዎች ከቀናት በኋላ ያስታውሱሽ። የትኛውም ችግር ስትሞቺ ያበቃል። እፎይ እርፍ ነው የምትዩ። በህይወት እስካለሽ ድረስ ግን መውደቅ፣ መነሳት፣ ማዘን፣ መደሰት፣ መሰበር፣ መጠገን ግድ ነው። ህይወትም የሚያምረው እንደዚህ ሲሆን ነው። ከፍታውና ዝቅታው፣ ሜዳውና ተራራው፣ አባጣና ጎርባጣው ነው ህይወትን የበለጠ ውብና አጓጊም አስደናቂም የሚያደርገው። መውደቅሽ አይደለም አስደናቂው ነገር ወይም አስገራሚው ነገር፣ ወድቀሽ መቅረትሽ ነው። እዚህ ምድር ላይ የማይወድቅ ማንም ሰው የለም፣ የማያዝን ማንም ሰው የለም፣ የማይጎዳ የማይሰበር የማያለቅስ አልቅሶ የማያውቅ ማንም ሰው የለም። የሰው ልጅ መሃል ልዩነት የሚፈጥረው ካለቀሰ በኋላ ማንም ባውን ጠራርጎ ብድግ ይላል። አንዳንዱ በየቀኑ እያለቀሰ ባለቀሰበት ይቀራል። አንዳንዱ ደግሞ አንድ ያልቅሶ ይወጣለትና ከዛ በኋላ ከፍ ብሎ ይበራል። ልክ እንደ ንስር በከፍታ ላይ ታየዋለሽ። ከፍ ብሎ ሲበር ነገ አይወድቅም ማለት አይደል። ሊወድቅ ይችላል። እሱ ኖርማል ነው፣ ተፈጥሯዊ ነው ምልሽ ለዛ ነው። ስለዚህ ከወደቅሽበት ተነሽ፣ ከተቀመጥሽበት ብድግ በይ። እንደተነሳሽው አትቀሪ፣ መውደቅሽ ደግሞ አይቀርም መልሰሽ። ስለዚህ መውደቅሽን፣ መከፋትሽን፣ ማዘንሽን አንቺ ላይ ብቻ እየሆነ ያለ ነገር አድርገሽ አትውሰጂው። የተፈጥሮ ለየት ያለ ጊፍት ነው። የህይወት ማጣፈጫ ቅመምም ልትዩ ትችያለሽ። ህይወት ሁልጊዜ በደስታ የተሞላና ፍቅር ብቻ ምቾት ብቻ ቢሆን ምን ያህል አሰልቺና አታካች እንደሚሆን አስበሽዋል? እንደተደሰትሽ ሁሌ ብትኖሪ፣ ሁሉ ነገር ቢሞላልሽ፣ ገንዘቡ፣ ዝናው፣ ክብሩ፣ ሁሉ ነገር በደጅሽና በእጅሽ ቢሆን አያስጠላሽም? አዲስ ነገር አትፈልጊም? የሆነ ቻሌንጅ የሚያደርግሽ ነገር አትመኝም? እሱ ጋር ነው ፖይንቱ ያለው። አሁን ምቾት እያልሰጠሽ ያለው ነገር የህይወት ማጣፈጫ ቅመምሽ መሆኑ በጭራሽ እንዳትረሺው። እንደገና ደግሞ ከፍት ያለሽ ትንሻለሽ፣ እንደገና ትስቂያለሽ፣ እንደገና ትፈኪያለሽ፣ እንደገና ታብቢያለሽ፣ ከዛ እንደገና ደግሞ ትጠወልጊያለሽ፣ ከዛ እንደገና ትፈኪያለሽ። ይሄ መፍካትና መጠውልግ ህይወትን አስደናቂ ውበትና አጓጊ እጅግ በጣም ጣፋጭ ያደርጋታል ማለት ነው። ስለዚህ ከተቀመጥሽበት፣ ከተኛሽበት፣ ከምታለቃቅሽበት ቦታ ውጪ፣ ተንቀሳቀሽ። አንድ ቦታ የተኛ ውሃ መበላሸት ነው የሚጀምረው፣ በባክቴሪያ መወረር ነው የሚጀምረው። የሚንቀሳቀስ ነገር ሁልጊዜ አዲስ ነገር ወደ ውስጥ